የቪየትናም ጦርነት ሙሉ ታሪክ። የዓለማችን ልዕለ ኃያል የሆነችው አሜሪካ በዘመናዊ የጦር መሳሪያ፣ በጀት እና በሰለጠነ የሰው ኃይል ወደር አልነበራትም። በሌላ በኩል ደግሞ በደቡብ ምስራቅ ኤዥያ የምትገኝ የገበሬዎች ሀገር፣ ከቅኝ ግዛት ለመላቀቅ የምትታገል ትንሽ ሀገር ቪየትናም። ይህ ጦርነት ለ20 ዓመታት የዘለቀ ከ3 ሚሊዮን በላይ ሰዎችን የገደለ እና የአሜሪካን ታሪክ ለዘላለም የለወጠ ነው። አሜሪካ በታሪኳ ለመጀመሪያ ጊዜ ሽንፈትን የቀመሰችበት ጦርነት። ግን ለምን? እንዴት ብለው ሩዝ አብቃይ ገበሬዎች የዓለማችንን ግዙፍ ጦር አሸነፉ? ይህ የቪየትናም ጦርነት ሙሉ ታሪክ ነው። ታሪኩ የሚጀመረው አሜሪካ ወደ ቪየትናም ከመግባቷ ከረጅም ዓመታት በፊት ነው። በ19ኛው ክፍለ ዘመን ቪየትናም የፈረንሳይ ቅኝ ግዛት ፍሬንች ኢንዶቻይና ነበረች። ፈረንሳዮች የሀገሪቱን ሀብት ይዘርፉ፣ ሕዝቡንም ይጨኩኑ ነበር። ነገር ግን አንድ ሰው ይህንን ለመቀየር ተነሳ። ስሙ ሆ ቺ ሚን ይባላል። ሆ ቺ ሚን ኮሚኒዝምን እንደ ነጻነት መንገድ መረጠ። በሁለተኛው የዓለም ጦርነት ወቅት ጃፓን ቪየትናምን ስትወር ሆ ቺ ሚን ሕዝቡን አስተባብሮ ተዋጋ። ጦርነቱ ሲያልቅ ግን ፈረንሳይ እንደገና ቪየትናምን ልትገዛ ተመለሰች። ይህ ደግሞ ታሪካዊውን የዲየን ቢየን ፉ ጦርነት አስከተለ። በ1954 ቪየትናማውያን ፈረንሳይን ድራሽ አባጧን አጥፍተው አባረሯት። ዓለም ተደነገች። ፈረንሳይ ከወጣች በኋላ በጄኔቫ ስምምነት መሠረት ቪየትናም ለሁለት ተከፈለች። በሰሜን የሆ ቺ ሚን ኮሚኒስት መንግሥት፣ በደቡብ ደግሞ በአሜሪካ የሚደገፍ መንግሥት ተቋቋመ። አሜሪካ ለምን ገባች? መልሱ የዶሚኖ ቲዮሪ ነው። አንዱ ሀገር ኮሚኒስት ከሆነ ጎረቤቶቹም ተከትለው ኮሚኒስት ይሆናሉ የሚል ፍራቻ ነበር። የደቡብ ቪየትናም መሪ ዲየም ጨካኝ ነበር። ሕዝቡ ይጠላው ነበር። ተቃውሞ ሲበረታ አንድ የቡዲስት መነኩሴ አደባባይ ላይ ራሱን በቤንዚን አርከፍክፎ አቃጠለ። ይህ ፎቶ ዓለምን አናወጠ። አሜሪካ ነገሮች ከቁጥጥር ውጪ መሆናቸውን አወቀች። ብዙም ሳይቆይ ዲየም በመፈንቅለ መንግሥት ተገደለ። በ1964 አንድ አጠራጣሪ ክስተት ተፈጠረ። የአሜሪካ መርከቦች በሰሜን ቪየትናም ጀልባዎች ተተኮሰባቸው ተባለ። ይህ የቶንኪን ባሕረ ሰላጤ ክስተት ይባላል። ፕሬዝዳንት ሊንደን ጆንሰን ይህንን እንደ ምክንያት በመጠቀም ሙሉ ጦርነት አወጁ። አሜሪካ ኦፕሬሽን ሮሊንግ ታንደር የተሰኘ ዘመቻ ጀመረች። በታሪክ ታይቶ የማይታወቅ የቦምብ ብዛት በቪየትናም ምድር ላይ ዘነበ። ነገር ግን ሰሜን ቪየትናሞችና በደቡብ የሚገኙ አማጽያን ቪየትኮንጎች አልተበገሩም። ለምን? ምክንያቱም እነሱ የሚዋጉት በጫካ ውስጥ እና ከመሬት በታች ነበር። ይህ መደበኛ ጦርነት አልነበረም። ጠላት የት እንዳለ አይታይም። የቪየት ኮንግ ታጋዮች ቀን ገበሬዎች ናቸው፣ ማታ ማታ ግን ወታደር ይሆናሉ። በመቶዎች የሚቆጠሩ ኪሎ ሜትሮችን የሚሸፍን የመሬት ውስጥ ዋሻ ኪዩቺ ተነልስ ገነቡ። አሜሪካውያን ወታደሮች ወደ ጫካ ሲገቡ በወጥመድ ይያዛሉ ወይም ድንገት ተተኩሶባቸው ጠላት ይሰወራል። የአሜሪካ ወታደሮች ተስፋ ቆረጡ። ማን ጠላት ማን ወዳጅ እንደሆነ መለየት አቃታቸው። ለዚህም ሲሉ አሜሪካውያን ኤጀንት ኦሬንጅ የተባለ መርዛማ ኬሚካል በጫካው ላይ በመርጨት ዛፎችን ማድረግ ጀመሩ። ይህ ኬሚካል ግን ትውልድ የሚሻገር የጤና ቀውስ ይዞ መጣ። 1968 ዓ.ም የጦርነቱ መለወጫ ነጥብ ነበር። የቪየትናም አዲስ ዓመት ቴት በዓል በሚከበርበት ዕለት ሰሜን ቪየትናሞች ባልተጠበቀ ሁኔታ በሁሉም የደቡብ ከተሞች ላይ ግዙፍ ጥቃት ከፈቱ። ይህ የቴት ማጥቃት ቴት ኦፌንሲቭ ይባላል። ምንም እንኳን በወታደራዊ አቅም አሜሪካ ብታሸንፍም በስነ ልቡና ግን ተሸነፈች። ይህ ሁሉ ሲሆን በአሜሪካ ሳሎን ውስጥ ሕዝቡ ጦርነቱን በቴሌቪዥን ይከታተል ነበር። የሬሳ ሳጥኖች ወደ አሜሪካ ሲመለሱ፣ ወጣቶች ለጦርነት ሲገደዱ፣ በአሜሪካ ታሪክ ታይቶ የማይታወቅ የጸረ ጦርነት ሰልፍ ተቀጣጠለ። ወታደሮቻችንን መልሱ የሚለው ድምፅ በረታ። በተለይም የአሜሪካ ወታደሮች በሚየላይ መንደር ንጹሐን ሴቶችንና ሕፃናትን እንደተጨፈጨፉ ሲሰማ የአሜሪካ ሕዝብ ድጋፍ ሙሉ በሙሉ ተቋረጠ። ፕሬዚዳንት ኒክሰን ቪየትናማይዜሽን የተሰኘ ፖሊሲ አምጥተው የአሜሪካን ጦር ቀስ በቀስ ማስወጣት ጀመሩ። በ1973 የፓሪስ የሰላም ስምምነት ተፈረመ። አሜሪካ ወታደሮቿን ይዛ ወጣች። ደቡብ ቪየትናም ብቻዋን ቀረች። 2 ዓመት በኋላ በ1975 የሰሜን ቪየትናም ጦር ወደ ደቡብ ዋና ከተማ ሳይጎን ገሰገሰ። ዓለም በቴሌቪዥን በቀጥታ እየተመለከተች የመጨረሻዎቹ አሜሪካውያን በኤምባሲው ጣራ ላይ በሄሊኮፕተር ሲሸሹ ሳይጎን ወደቀች። ጦርነቱ አበቀ። ቪየትናም አንድ ሆነች። የቪየትናም ጦርነት ዋጋው ከባድ ነበር። ከ3 ሚሊዮን በላይ ቪየትናማውያንና 58,000 አሜሪካውያን ሞቱ። ሀገሪቱ በቦምብ ብዛት የፈራረሰች ብትሆንም ሕዝቡ ግን አልተበገረም። ዛሬ ቪየትናም ፈጣን የኢኮኖሚ እድገት ላይ ያለች ሰላማዊ ሀገር ናት። ከአሜሪካም ጋር መልካም ግንኙነት መስርታለች። የቪየትናም ጦርነት የሚያስተምረን አንድ ትልቅ እውነት አለ።
የቱንም ያህል ግዙፍ የጦር መሳሪያ ቢኖርህ ለነጻነቱ ለመሞት የቆረጠን ሕዝብ ማሸነፍ አይቻልም። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አስደናቂ ታሪክ እስክንገናኝ ቸርን ሰንበት።